በእባብ ብንነደፍ ምን እናድርግ የሚል የተጠየቀ ጥያቄ አለና ለዚህ ጥያቄ መልስ ለመስጠት ነው። ቪዲዮዎችን ከወደዳችሁ ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። መጀመሪያ ማድረግ ያለብን ምንድነው? ምንም አይነት እንቅስቃሴ ያለ ማድረግ ነው። ምክንያቱ የሰውነት ደም ወደ ልብ የሚመለስበት ምክንያት አንዱ ምንድነው? የጡንቻዎቻችን በእንቅስቃሴ ጊዜ ሲጨምቁ ያው ደሙ እንዲመለስ ይረዳሉ ነው። እና መመረዝ ካለ ምን ይሆናል ማለት ነው? መርዙ ደግሞ የበለጠ ወደ ሰውነት እንዲገባ ይረዳል ማለት ነው። ስለዚህ ይሄ ነገር እንዳይፈጠር በተቻለ መጠን እንቅስቃሴ ያለ ማድረግ ነው። መንቀሳቀስ ቢፈለግም እንኳን የሆነ በሰው እገዛ መሆን ይኖርበታል፣ ወይ ሰው ተሸክሟቸው እንደዛ ነው እንጂ በተቻለ መጠን መንቀሳቀስን መቀነስ ወይም ደግሞ መተው ያስፈልጋል። የሚሆነው ግን ያው እባቡ እንደገና እንዳይናደፍ እባቡ ካለበት አካባቢ ራቅ ካልን በኋላ መሆን ይኖርበታል። ሁለተኛው እባቡ የነደፈበት የቆዳ ክፍል ምንም አለመነካካት ነው። ብዙ ጊዜ የምንታዘበው ነገር ምን መሰላችሁ? መርዙን ለማውጣት ሲባል በቃ በስለታማ ነገሮች እባቡ የነደፈበት ቦታ ላይ እንደ በምላጭ አይነት ለምሳሌ መሰነጣጠቅ ይታያል እና ይሄ የሚያደርጉት ምንድነው? መርዙ እንዲወጣ ብሎ በማሰብ ማለት ነው። ይህን ማድረግ መርዙ እንዲወጣ ካለማድረግ በተጨማሪ ሁለት ችግሮችን ያመጣል። አንደኛው በተሰነጠቀው ቦታ ላይ ያሉ ደም ስሮች መርዙ የበለጠ እንደውም እንዲገባ ነው የሚያደርገው ነው ከመቀነስ ይልቅ ማለት ነው። ስለዚህ ምንም አይነት ይሄ የተነደፈበት ቦታ ላይ በምላጭም በስለታማ ነገር መነካካት አያስፈልግም። ስለዚህ በስለታማ ነገሮች መነካካት እንደውም መመረዙን ያባብሰዋል እንጂ አይቀንሰውም ነው። ሁለተኛው ችግር በተሰነጠቀው ቦታ ላይ ኢንፌክሽን እንዲፈጠር ያደርጋል እና መመረዙ ሳያበቃ ደግሞ ሌላ ችግር ሌላ ኢንፌክሽን እንዲመጣ እናጋልጠዋለን ያን ሰው ማለት ነው። ስለዚህ እባቡ የነደፈበት ቦታ ምንም መነካካት አያስፈልግም። ሌላው በተለምዶ ሲደረግ የሚታየው ነገር ምንድነው? የተነደፈበት ቦታ ለምሳሌ እዚህ ላይ ከሆነ ከፍ ብሎ በሆኑ ነገሮች ወይም በቀበቶና በሌሎች ገመዶች ማሰር ነው። ያው እሳቤው ምንድነው? መርዙ ወደ ሰውነት እንዳይገባ ለማገድ ብሎ ነው ብዙ ጊዜ ይሄ ነገር የሚያደርጉት። ይህን ማድረግ ግን የሰውነት የደም ዝውውርን ስለሚያናጋ እንደ ጋንግሪን ወይም ደግሞ የእጅ ወይም ደግሞ የእግሮችን ከጥቅም ውጭ በማድረግ እንደውም ለማስቆረጥም አደጋ ላይ ነው የሚጥላቸው። ሶስተኛው በፍጥነት ወደ ሆስፒታል መሄድ ያስፈልጋል። በተለይ የመመረዝ ምልክቶች ካሉ መመረዙን የሚቀለብሱ መድኃኒቶች ስላሉ እነዚህ መድኃኒቶች ደግሞ ቶሎ መውሰድ ያስፈልጋል።